ጨዋታውን ድሬካባዎች ኮተንን 2-1 እየመሩ ይገኛሉ። መሃል ሜዳ ላይ ማርሲላስ በግራ መስመር ዮናስ ከካባ ተጫዋች ጋር እያታለለ ነው። ዮናስ አክርሮ መታ ምናልባት ጎል ኮተን ጎል አስቆጠረ። ዮናስ ወንድሙ ምን አይነት ጎል ያስቆጠረው! ምን አይነት ድንቅ ጎል ነው! ኮተኖች ወደ አቻነት ተመለሱ። ኮተን 2 ድሬካባ 2። ዮናስ ወንድሙ ምን አይነት ድንቅ ጎል ነው! ምናልባት ከ16 ከ50 ወጣ ብሎ 25-26 ሜትር አካባቢ አግርሮ የመታት ኳስ ወደ ጎል ተቀየረች። ዮናስ ወንድሙ ምናልባት የሳምንቱ ምርጥ ጎል በዮሲድሬ ልትመረጥ የምትችል ድንቅ ጎል ያስቆጠረው ዮናስ ወንድሙ ድንቅ ጎል